ይቅር ባይ ነብይ ናቸው አለይሂ ሰላቱ ወሰላም። የበቀል ስሜት የሌላቸው ነብይ ናቸው አለይሂ ሰላቱ ወሰላም። አዛኝ የሆኑ ነብይ ናቸው አለይሂ ሰላቱ ወሰላም። ወኢነከ ባኺዑን ነፍሰክ አላ አላ የኩኑ ሙእሚኒን። አላህ እኮ እንደዚህ ነው የሚላቸው፣ አንተ መሐመድ ወይ ወኢነከ ባኺዑን ነፍሰክ፣ ነፍስህን ልታጠፋ ነው እንዴ? ራስህን ጎዳህ እኮ። አላመኑም ብለህ ባለማመናቸው እኮ ራስህን ጎዳህ ይላቸዋል ነቢ ሰለላሁ ዐለይሂ ወሰለም። አላህ ስብሓነሁ ወተዓላ ለይል በሙሉ አምልኮት ላይ ቆመው እግራቸው ሲያብጥ አንተ የአላህ መልእክተኛ ሆይ ምነው እንዲህ ትሆናለህ? ፈቀድ ገፈረ አላሁ ለከ ማ ተቀደመ ሚን ዘንቢከ ወማ ተአኸር፣ የሚመጣውም ያለፈውንም ወንጀል አላህ ምሮልሃል። ምን አደከመ አለቻቸው አይሻ ረዲየላሁ ዐንሃ። ፈቃለ ዐለይሂ ሰላቱ ወሰላም አፈላ አኩኑ ዐብደን ሸኩራ፣ አመስጋኝ ባሪያ መሆን የለብኝም እንዴ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እኚህ ነቢይ ናቸው፣ የእኛ ነቢይ እኒህ ናቸው። ያላስተዋወቅናቸው ነቢይ እኒህ ናቸው። ለሌሎች ያላደረስነው መልእክት ይህ ነው ወንድሞቼ። ይቅርታ እጅግ በጣም የሚያስፈልግበት ዘመን ላይ ነን። እኒህን ነቢይ ነው ሞዴል ማድረግ ያለብን።